ሄሎ ጤና ይስጥልኝ የምናት ዩቲዩብ ተከታታዮች በሙሉ እንደምን አላችሁ? በዛሬ ቪዲዮ ለመመልከት የምንሞክረው ለኔትወርኪንግ አስፈላጊ የሆኑ መሳሪያዎች ምን ምንድናቸው የሚለውን ይሆናል። በእርግጥ የኔትወርክ ባለሙያ ከሆናችሁ አዲስ ላይሆንባችሁ ይችላሉ። ኔትወርክ መዘርጋት ብትፈልጉ የመጀመሪያው ሁሉ ጊዜ የኔትወርክ ኬብል ማዘጋጀት ይሆናል። የምትፈልጉትን የኬብል ርዝማኔ ከወሰናችሁ በኋላ ቀጥሎ የምታደርጉት በገመዱ መጨረሻ ላይ ያለውን ፕላስቲክ ሽፋን ማንሳት ነው። ይህንን ለማድረግ የሚረዳን የኔትወርኪንግ መሳሪያ ደግሞ ኬብል ስትራይፐር ይባላል። የኬብል ጫፉን ኬብል ስትራይፐር ውስጥ ካስገባን በኋላ የተወሰነ አዙረን በፊት በኩል ስንስበው ፕላስቲክ ሽፋኑ በቀላሉ ይነሳል። ሽፋኑን ካነሳነው በኋላ በመቀጠል ሽቦዎችን በትክክለኛው የከለር ኮድ መደርደር ይሆናል። ከዛም ኮኔክተር አምጥተን ለምሳሌ RJ45 የኬብሉ ጫፍ ላይ እናያይዘዋለን ወይንም ክሪምፕ እናደርገዋለን። ይህንን ለማድረግ የሚረዳን የኔትወርኪንግ መሳሪያ ዋየር ክሪምፐር ይባላል። ኮኔክተሮችን ልክ እንደ RJ45 ትዊስትድ ፔር ኬብሉ ጫፍ ጋር ካደረግነው በኋላ እዚህ ዋየር ክሪምፐር ውስጥ በማስገባት ጀታውን በመጫን ክሪምፕ እናደርገዋለን። ኬብል አዘጋጅተን ኬብል ስትራይፐር ተጠቅመን ሽፋኑን አንስተን ዋየር ክሪምፐር በመጠቀም RJ45ን ካያያዝነው በኋላ ቀጥሎ የምናደርገው ኬብሉን በትክክል ከኮኔክተሩ ጋር መገናኘቱን ወይም ሽቦዎቹ አለመቆራረጣቸውን ማረጋገጥ ይሆናል። ይህንን ለማድረግ የሚረዳን ሌላኛው መሳሪያ ኬብል ቴስተር ይባላል። ኬብል ቴስተር እንግዲህ ኬብሉን ኮንቲኒዩቲና ሽቦዎቹ በትክክለኛው መደርደራቸውን ለማረጋገጥ ይረዳናል። ይህንን ለማድረግ የኬብሉ ሁለቱንም ጫፍ ኬብል ቴስተሩ ጋር በማስገባት እያንዳንዱ ፒን መብራት በትክክል ማብራት አለማብራቱን በማረጋገጥ ይሆናል። የሚቀጥለው የኔትወርኪንግ ቱል ቶን ጄኔሬተር ነው። ቶን ጄኔሬተር ከብዙ ኬብሎች መካከል የምንፈልገውን ኬብል ከአንዱ ጫፍ በሌላኛው ጫፍ ነጥለን